አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የመዲወሎ ቤቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? ልኝ ወይ ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ እንግዲህ ምርጥ ፓንኬክ ይዤላችሁ መጥቻለሁ። ሀቂቀተን ተበልተው የማይጠገብ ማለት ነው። ያው በዚህ በትኑ ሙሉ ነበር የሰራሁት እና በሁለት ጣዋ ነው የጋገርኩት ማለት ነው። ማለትም እንዳፈጠኝ ሙቀቱም ሊገለኝ ስለሆነ ማለት ነው። ያ ረቢ ሙቀቱን አልቻልኩትም ወላሂ ላዚም እና በሁለት ጣዋ ነው የጋገርኩት ማለት ነው። እዛ ጋር እሳቱ እንደምታዩት በአንዱ ተለቅ አንዱ ተነሽ እያረኩ ማለት ነው። ግን ማሻላ ተባረከላ ሶፍት የሆነ ማለት ነው። ያው በአንድ እጅ ስራ ብቻ አይመችም። እዛም ግልብጥ እዛም ግልብጥ እያረኩኝ እየሰራሁ ነው እላችኋለሁ ውዶችዬ። ይሄ በምንድን መሰላችሁ? እንትን ማለት ነው ሰሚት በሰሚት ምርጥ የሆነ ፓንኬክ ማለት ነው። ማሻአላ ተባረከለ በጣም ነው የሚጣፍጠው። አንደኛ ደግሞ ስትበሉት በቃ ቅልል ልክ የሀገራችን ጤፍ እንጀራ አለ አይደለ ቡትቡት ያለ ያኔ ወፈር ምሳሌ እንደንጎቻ ማለት ነው። እና በጣም ቅልል ያለ ነው በቃ ማሻአላ ወላሂ በጣም ነው የሚጣፍጠው። እንግዲህ ያው ሙቀት ስለሆነ ልጆቹ ያው ትምህርት ስለጨረሱ አንድ ቀን ቤት እንትን ስለማይሉ አንድ ቀን ሌላ አይነት አንድ ቀን ሌላ አይነት ያው እሰራለሁ። ግን ብቻ እንትን ለማለት አይመቸኝም ማለት ነው ሀባይብ። እና እስኪ ተመልከቱ ማሻአላ ተባረከላ በጣም ነው የሚያምረው ማለት ነው። በጣም ነው የሚያምረው ማሻአላ እና እላችኋለሁ ውዶችዬ። እንግዲህ ብዙ የተለያዩ ስራዎች ይዤላችሁ መጣለሁኝ። ትወዱታላችሁ ብዬ አስባለሁኝ። እንግዲህ እንደምታዩት ይሄን እንደዛ አድርጌ ሳህን ላይ እንትን ስለማይለኝ እና እንደዛ አድርጌ በሁለት ሳህን አድርጌ አቀረብኩላቸው ማለት ነው። እና በጣም ነው የሚያምረው ማለት ነው። ማሻአላ ተባረከላ እላችኋለሁ ውዶችዬ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውድ የቻናሌ ቤተሰቦች። እንግዲህ እንደምታዩት ነው ማሻአላ ተባረከላ በጣም ነው የሚያምረው። ቀጣይ ቪዲዮም ደግሞ በተለያዩ ስራዎች ይዤላችሁ እመጣለሁ ማለት ነው። ከእናንተ የሚጠበቀው ሰብስክራይብ እና ላይክ ሼር ማድረጋችሁን ነው ሀባይቦቼ። እና በቅንነት ሰብስክራይብ ላይክ እያደረጋችሁ አበረታቱኝ እላችኋለሁ ውዶችዬ ማለት ነው። እኔ የማዳም ቅመም ነኝ ማለት ነው። እኔ የታችሁ የማዳም ቅመም ይህን የመሰለ ፓንኬክ እየሰራሁኝ የማታበረታቱበት ምክንያት የላችሁም ማለት ነው። ማሻአላ ተባረከለ ወላሂ በጣም ነው ሰዎቹ ራሱ በጣም ነው እንትን የሚሉት ማለት ነው። ያኔ በቃ በጣም ይወዱታል። ለዘመድ ቤት እንደዛ አድርጌ ግን ወላሂ በጣም ሙቀት ደግሞ በጣም ከባድ ስለሆነ እኔ ራሱ እያጉመጠመጥኩባቸው ነው ማለት ነው። ማለትም እሳቸው የሚፈልጉት ጥሩ መሆኑንና እንትን ማለታቸውን ነው ማለት ነው። ስለዚህ እኔ ደግሞ ሙቀቱን አልቻልኩትም እና ያኔ ትንሽ ፊቴን ዘፍዘፍ አደርጋለሁ አንዳንድ ጊዜ ማለት ነው። ፊቴን ዘፍዘፍ ታረግ አያምርብሽም ላፋ ክበር እና ውድዬ አዛን እያለ ነበርና ለዛ ነው ያቋረጥኩት ማለት ነው። እና በቅንነት እንግዲህ ሰብስክራይብ ላይክ ሼር ኮሜንት እያደረጋችሁ አበረታቱኝ እላችኋለሁ ውድዬ። ይሄንን ይመስላል እንግዲህ የዛሬው ውሎዬ ማለት ነው። ሀባይብ ትወዱታላችሁ እናንተም ስሩና ሞክሩት። ወላሂ ቀለል ለመክሰስ ማለት ነው። ለመክሰስ በቃ አያታክትም ከሌላ ነገር ይሄ አያታክትም ማለት ነው እላችኋለሁ ውዶችዬ። እናንተም ስሩና ሞክሩት። ማሻአላ ተባረከላ በተለይ በአሳል በምናምን ነገር ይወዱታል ማለት ነው። በጅብስ ተምር ማለት ነው በእሱም ይወዱታል። በአሰልም በማር ማለት ነው በማርም ይወዱታል። በሁሉም ነገር ይወዱታል። ማሻአላ በጅብን ራሱ በጣም ቆንጆ ነው ማለት ነው። እና እናንተም እየሰራችሁ ሞክሩት እላችኋለሁ የማዳም ቅመሞች ውድ ሀገሬ ልጆች ማለት ነው። ለእናንተም ያግዛችኋል ሀቂቀተን ማለት ነው። እና በቅንነት ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ ውዶችዬ። እና ይህንን ይመስላል እላችኋለሁ። በቅንነት ሰብስክራይብ ላይክ ሼር እያደረጋችሁ ብርታታችሁን እፈልጋለሁኝ እላችኋለሁ ውዶችዬ። እና ማሻአላ እኔ ሀቂቀትን ተሰራውም ቅለት ይለኛል። ይሄ ለዛም ነው ምስል በጣም ነው የሚያፈጥነኝም ተሰራውም ራሱ ደስ ይለኛል ማለት ነው። አይኑ ደግሞ በቃ
ጉብጉብሌ ነው የሚባለው አይደለም። እና ስለዚህ በጣም ነው እንትን የሚለው ማለት ነው። በጣም ነው የሚያምረው እላችኋለሁ ውዶችዬ። እናንተም እየሰራችሁ ሞክሩት እላችኋለሁ ሀባይቦቼ፣ ውድ ሀገሬ ልጆች እና ሁሉ ማሻላ 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 ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውድ ሀገሬ ልጆች ማለት ነው፣ የኔ ማሮች ማለት ነው። እና ይህንን ይመስላል የዛሬው እንግዲህ መክሰስ ማለት ነው። ለመክሰስ የሚሆን ቅልል ያለ ማለት ነው። እና ማሻላ ተባረከላ ነው። በጣም ነው የሚያምረው ማለት ነው። ያው እንግዲህ የባንድ እጅ አቀራረጹ ያው በአንድ እጅ ስልክ በአንድ እጅ ስራ ስለሆነ ነው እንግዲህ ኢንሻአላህ እያደር ደግሞ እንማራለን ማለት ነው። እና ያላችሁን አስተያየታችሁን እንግዲህ በኮሜንት አሳውቁኝ እላችኋለሁ ውዶችዬ። በኮሜንታችሁ መሰረት ደግሞ አስተካክላለሁ ያለውን ነገር ማለት ነው። በኮሜንታችሁ አሳውቁኝ እላችኋለሁ። ይህንን ይመስላል እንግዲህ እንደምታዩት በአሰል አድርጌላችኋለሁ። የሚፈልጉን በጅብን ይበላሉ፣ በማር ከፈለጉ በማር ይበላሉ። በቃ እንደዛ አድርጌ ከኔ ወስጄላችኋለሁ ማለት ነው። እና በጣም ነው የሚያምረው።